الفصحى تاج وقار وبها اليوم الكون أجاري فبها نزل كتاب المولى وهي محيط علوم. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. إخوة الإيمان والإسلام ሁላችንም በያለንበትኝ ሆነን ይህንን እስላማዊ ዕውቀት በመከታተላችን አላሁ ተባረከ ወተዓላ ሰዋብን ወይም ምንዳን እንዲሰጠን ከልባችን ንያችንን እንድንነይት ራሴንም እናንተንም አስታውሳለሁኝ። በማስከተልም ደግሞ ኢንሻአላህ ከባለፈው ክፍለ ጊዜ ባቆምንበትኝ ቦታ የአረበኛ ቋንቋ ደርሳችንን የምንቀጥልበትኝ ክፍለ ጊዜ ሲሆን በቅድሚያ ንያችንን ለአላህ ብለን እንድናደርግ ራሴንም እናንተንም አስታውሳለሁኝ። ባለፈው ደርሳችንን አስታውሳችሁ ከሆነ የሆነ አጠገባችን ያለውን ሰው ለመጠየቅ ስንፈልግ የምንጠቀማትኝ ከሃዛ በፊት ወይም ለጥቆማ ከምንጠቀማትኝ የጥቆማ የማመላከቻ ስም በፊት የምንጠቀመው መንን እንጂ ማን እንዳልሆነ ጠቅሰን ነበር። ለምሳሌ አጠገባችን ያለ ሰውን ለመጠየቅ ከፈለግን መን ሃዛ እንላለን እንጂ ማሃዛ አንልም። ይልቁንም የምንለው መን ሃዛ ነው አይደል? ታስታውሳላችሁ። ዛሬ ደግሞ ማ ብለን ለመጠየቅ የምንጠቀመው ለምንድን አይነት ነገራቶች እንደሆነ የምንተዋወስበትኝ ክፍለ ጊዜያችን ይሆናል። እንደምትመለከቱትኝ መጀመሪያ ላይ የሚታያችሁ የመስጂድ ምስል አለ። ይህንን የመስጂድ ምስል ልብ ብላችሁ ከሆነ ምን እንደሆነ ለመጠየቅ ስንፈልግ የምንጠቀመው ምንድን ነው? ማ አያችሁ፣ ምን አይደለም ማ። ለቁሳቁስ ለእንስሳዎች መሰል ለሆኑ ነገራቶች ለመጠየቅ ከፈለግን የምንጠቀመው ማ የምትለዋን እንጂ ምን የምትለዋን አይደለም። ስለዚህ ምን አሉ? ማ ሃዛ አያችሁ፣ ማ ሃዛ ይህ ማን ነው? ወይም ይህ ምንድን ነው? ይህ ምንድን ነው? ምንድን ነው እርሱ? ይህኛው የምን ምስል ነው? የመስጂድ ምስል ነው። ስለዚህ ለመጠየቅ ስንፈልግ መስጂዱም አጠገባችን እንዳለ አድርገን እንቁጠረውና ለመጠየቅ ስንፈልግ መን ሃዛ ሳይሆን ማ ሃዛ ይህ ምንድን ነው? አያችሁ፣ ይህች ደግሞ የምታመላክተን ይህንኑ መስጂድ ነው። ማ ሃዛ ይህ ምንድን ነው? ምላሹን ደግሞ ከተመለከትን ምንድን ነው ያሉት? ምላሹ ላይ መጀመሪያ የጠቀሱትኝ ሃዛ ይህ ምንድን ነው? ይህ መስጂድ ነው። አያችሁ፣ ይህ የተባለው ደግሞ ይህንን ነው፣ መስጂዱን። ይህ መስጂድ ነው። ከዛም ደግሞ የምንድን ምስል ይታያችኋል? መደብር፣ የተለያዩ አልባሳትን የሚሸጥ ነጋዴ ወይም ሻጭ ይታያችኋል። ይህ ሻጭ ሰው ስለሆነ ለመጠየቅ ስንፈልግ ማን እንደሆነ ለመጠየቅ ስንፈልግ ማ ሃዛ ሳይሆን የምንጠቀመው እንደምትመለከቱትኝ መጠቀም ያለብን ምንድን ነው? መን የምትለዋን ነው መጠቀም ያለብን እንጂ ማ ሃዛ አይባልም። ለሰው የሚባለው መን ሃዛ ነው የሚባለው። ሃዛ የሚለው ደግሞ ኢስሙል ኢሻራ የሚገልጸው ማንን ነው? ይህንን ነጋዴ ነው። ስለዚህ ምላሹም ደግሞ መሆን ያለበትኝ ምንድን ይሆናል? ሃዛ ይህ ታጅሩን። ታጅር ማለት ደግሞ ነጋዴ ማለት ነው። ስለዚህ ይህ ማን ነው? ነጋዴ ነው። ከዛም ደግሞ ቀጥሎ ያለውን ምስል ከተመለከታችሁ
የምንድን ምስል ይታያችኋል? የውሻ ምስል ይታያችኋል አይደል? ይህ ውሻ ሰው አይደለም። ስንገልጽ ወይ መግለጽ ከፈለግን የምንጠቀመው አገላለጽ እንደተለመደው መን ሃዛ ሳይሆን ማ ሃዛ ብለን ነው የምንጠይቀው፣ እንስሳ ስለሆነ የሰው ልጅ ስላልሆነ። ለዚህም ብንጠየቅ ለምሳሌ ማ ሃዛ ከተባለን ምላሹ የሚሆነው ምንድን ነው? ሃዛ ከልቡን፣ ይህ ውሻ ነው። የትኛው? ይህ ውሻ ነው። ቀጣይ ያለውንም ምስል ከተመለከታችሁ በእርግጥ የድመት ምስል ይታያችኋል። ይህችኛዋን ምስል አስተውላችሁ ከሆነ ምስሏ ላይ የምታዩዋትኝ ድመት ናት። ይህችን ድመት እንደ ጥያቄ አድርገው ለመግለጽ ከተፈለገ አጠገባችን ያለች ድመት አድርገን እንቁጠራትና ምንድን ነው የምንለው? አሃዛ ከልቡን። ለምሳሌ ተመሳስሎብን እንደሆነ ውሻውና ድመቱ ራሱ አንዳንድ ውሻዎች ገና ሕፃን ባሉበትኝ ጊዜ ምናልባት በሆነ ነገር ሊመሳሰሉ ይችላሉና ለምሳሌ መጠየቅ ከፈለግን ተገርመን ለመጠየቅ ከፈለግን ምንድን ነው የምንለው? አሃዛ ከልቡን፣ ይህ ውሻ ነው ወይን? የትኛው ምስሉ ላይ የምታዩት የትኛውን ነው? ይህንን ነው። ስለዚህ ድመት ናት። ግን እንደ ጥያቄ ለምሳሌ አሃዛ ከልቡን፣ ይህ ውሻ ነውን የሚለውን ጥያቄ መጠየቅ ስንፈልግ አጠቃቀማችን እንዴት እንደሆነ ተመልከቱ። ምላሽ ስንሰጥ ደግሞ አይ ይህ ውሻ አይደለም ላ የሚለውን እናስቀድምና ከዛ በኋላ ምንድን እናስከትላለን? ሃዛ የሚለው ደግሞ ይህንን የምታመላክት ናት። ሃዛ ቂጡን፣ ይህ ውሻ ሳይሆን ይልቁንም ድመት ነው። ከዛም ቀጣዩ ምስል ስትመለከቱ ሃዛ ይላሉ። ሃዛ የምትለዋ የማመላከቻ ስም የምታመላክተን ይህንን ምስል ነው። ምስሉ ላይ የምታዩትኝ ደግሞ ምንድን ነው? በእርግጥ አህያ ነው። ስለዚህ ሃዛ ይህ ሒማሩን አህያ ነው እንላለን። ለመጠየቅ ከፈለግን ደግሞ ማ ሃዛ እንላለን እንጂ መን ሃዛ አንልም። አያችሁ የዓረበኛን ቋንቋ መማር። ለመጠየቅም ከፈለግን መን ሃዛ ሳይሆን ማ ሃዛ ቅድም እንደጠቀስነው ብለን ነው ምን ጠይቀው። ቀጣዩን ምስል ብትመለከቱ ደግሞ የፈረስ ምስል ይታያችኋል። ፈረስ ደግሞ ሒሳን በዓረበኛ ይባላል። አሃዛ ሒማሩን፣ ይህ አህያ ነውን? የትኛው? ይህ ምስሉ ላይ የሚታያችሁ ምንድን ነው? ፈረስ ነው እንጂ መቼም አህያ አይደለም። አህያ ይህ ነው። ይህ ከታች የምትመለከቱትኝ ግን አህያ ሳይሆን ይልቁንም ፈረስ ነው። ይህንን ለጥያቄ ማቅረብ ከፈለግን አሃዛ ሒማሩን፣ አያችሁ፣ አሃዛ ሒማሩን፣ ይህ አህያ ነው ወይን? ይህ አህያ ነው ወይን? ምላሹ ምንድን ነው? ላ አህያ አይደለም ማለት ነው። ላ ማለት ግን ላ ብቻ አንድ ብለን አንመልስም። ይልቁንም ላ እንልና ከዛ ደግሞ አስከትለን የምንሰጠው ምላሽ ምንድን ነው? ሃዛ ሒሳኑን፣ ይህ ፈረስ ነው።
ይህ ፈረስ ነው። አሃዛ ሒማሩን ይህ አህያ ነውን? እንግዲህ ፈረሱ ማጠገባችን ስላለ ነው ሃዛ የምትለዋን የተጠቀምናትኝ እንዳንዘናጋ። ይህንን ላ ሃዛ ሒሳኑን አይ ይህማ ፈረስ ነው። ምን ለማለት ነው? ይህ አህያ አይደለም ለማለት ላ በሚለው መብቃቃት እንችላለን። አሃዛ ሒማሩን ይህ አህያ ነው ወይን? ምላሹ ደግሞ ላ ይህማ አህያ አይደለም። ታዲያ ምንድን ነው? ሃዛ ሒሳኑን ይህ ፈረስ ነው ይላሉ። ከዛም ቀጣዩን ምሳሌ ከተመለከታችሁ ምስሉ ላይ ማን ይታያችኋል? አዎ ምስሉ ላይ ግመል ይታየናል። ይህ ምስሉ ላይ የሚታየን ግመል ጀመል ይባላል በዓረበኛ። ይህ በዓረበኛ ጀመል ይባላል። ጀመል ወይም ግመል ሰው ስላልሆነ ምንድን ነው የተጠቀሙትኝ? ማ የምትለዋን ተጠቀሙ። ለምንድን? ምክንያቱም ግመል ሰው ስላልሆነ። ሰው ቢሆን ኖሮ ለመጠየቅ ስንፈልግ የምንጠቀመው መን ሃዛ የሚለውን ነበር። ነገር ግን አሁን የተጠቀምነው ይህ ግመል እንስሳ ስለሆነ በመን ሳይሆን በወማ ሃዛ ተብሎ ተጠየቀ። ወማ ሃዛ ተብሎ ተጠየቀ እንጂ ወመን አልተባለም። ምላሹ ደግሞ ሃዛ ጀመሉን። ሃዛ የምትለዋ ማን ነው የምታመላክተው? ይህንን ግመል ታመላክታለች። በዚሁ መልኩ ለሰዎች፣ ለእንስሳዎች እንዲሁ ደግሞ ለቁሳቁስ ጥያቄ መጠየቅ ስንፈልግ እነማን እንደሆኑ ምን እንደሆነ መጠየቅ ስንፈልግ በዚሁ መልኩ ለይተን ማ እና መንን ለይተን አገናዝበን ልናውቅ ይገባል። ምናልባት አንዳንዴ ስንናገር ዓረበኛ ለቁሳቁስም መን የሚለውን ልንጠቀም እንችላለን። ለሰውም ማ የሚለውን ልንጠቀም እንችላለን። ያም ይሁን ይህ ተምረን በእውቀት በተመረኮዘ መልኩ ግን የምንናገረውን ነገር ስንናገር እጅግ በጣም ያስደስታልና ኢኽወተል ኢማኒ ወልኢስላም አደራችሁን ይህንን ሙራጃዓ ማድረግ፣ ይህንን ማጥናት እንዳትዘናጉ። ይህ እጅግ በጣም ታላቅ የሆነ ነሲብና እድላችን ስለሆነ እድላችን እንጠቀምበት። አላህ በሰማነው ኸይር ተጠቃሚዎች አድርገን። አላህ ተባረከ ወተዓላ አዕለም تطأطئ خجلا وتذوب أمامها أشعاري فاللغة العربية كنز وسلاح علومي وأفكاري منها حروفي تطأطئ خجلا وتذوب أمامها أشعاري.